ካልኦት ኣዘዝቲ ጀነራላት ሰራዊት ምክልኻል ኢትዮጵያ ህፁፅ ሚኒስትራዊ ኣኼባ ከም ዘካየዱ ተገሊጾም። ብሓላቕ ስታፍ ኢታማጆር ጀነራል ብርሃኑ ጁላ ዝተመርሐ ህፁፅ ኣኼባ ኣዘዝቲ ሰራዊት ኣብ ባይታ ዘሎ ወታደራዊ ኩነታት ብምግምጋም ሓድሽ ናይ ስትራቴጂ ውሳነታት ኣሕሊፉሎም። ሰራዊት ምክልኻል ካብ ግንባር ራያ ኣላማጣ ብምስሓብ ወልድያ ገዲፉ ኣብ መርሳን ከምኡውን ኣብ መስመር ሚልን ምክልኻል ናብ ጭፍራ ክዓርድ ተወሲኑሎም። እቲ ሰራዊት እናሰሓበን ከሎ ሓይልታት ፋኖ ብዝኸፈትዎ አንደበታዊ መጥቃዕቲ ኣብ ልዕሊ ሰራዊት ከቢድ ጉድኣት ከም ዝበፅሕን 19 ኣባላት ሰራዊት ድማ ከም ዝተማረኹን ተገሊጾም። ኣብ ግንባር ራያ ኣላማጣ ጎቦታት ዘውል ኣርሚ 31 ዝተባለ ናይ ትግራይ ሰራዊት ዘካይዶ ንጡፍ ምንቅስቃስ ሰራዊት ምክልኻል ናብ ከባባ ንምእታው ስጋት ፈጢሩ ከም ዝነበረ እቲ ገምጋም ኣዘዝቲ የረድኦም። ካብ ወታደራዊ ምንጭታት ወፁ ዘለዉ ሓበሬታታት ከም ዝሕብርዎ ብሓለቓ ስታፍ ኢታማጆር ሰራዊት መከላከያ ጀነራል ብርሃኑ ጁላ ዝተመርሐ ህፁፅ ኣኼባ ኣዘዝቲ ሰራዊት ተኻይዶም። እቲ ኣኼባ ኣብ ባይታ ዘሎ ህሉ ወታደራዊ ኩነታት ብምግምጋም ሓድሽ ናይ ስትራቴጂ ኣንፈት ንምሕንፃፅ ዓሊሙ ዝተገበረ ኮይኑ ኣብ ሰለስተ መሰረታዊ ነጥብታት ዘተኮረ ገምጋም ያካይዶም። ኣብቲ ገምጋም ሓይልታት ጽምዶ ካብ ምዕራብ ብደቡብ ሱዳን ካብ ሰሜን ብግንባር ራያ ኣላማጣ ከምኡውን ካብ ምብራቕ ብቡሬን ሚሊን ሰፊሕ ወታደራዊ ምድላው እናገበሮም ምህላዎም ተገሊጾም። ብተወሳኺ ኣብ ክልል ኣምሓራ ዝካየድ ዘሎ ኩናት ሓይልታት ፋኖ ካብ ደባይ ኩናት ናብ ንጡፍ ናይ ፅረ መጥቃዕቲ ስትራቴጂ ምእታዎም ካብ ትግራይን ኤርትራን ግብፅን ደገፍ ይረኽቡ ከም ዘለዎ ተሓቢሩ እዮም። ኣብ ግንባር ራያ ኣላማጣ ጎቦታት ዘውል ብፍላይ ኣርሚ 31 ዝተባለ ናይ ትግራይ ሰራዊት ዝገብሮ ምንቅስቃስ ነቲ ሰራዊት ሙሉእ ከበባ ንምእታው ዝኽእል ከቢድ ሓደጋ ፈጢሩ ምህላው እዩ እቲ ሪፖርት ዘረድእ። በቲ ዝተገበረ ናይ ኣዘዝቲ ገምጋም መሰረት ሰራዊት ምክልኻል ካብ ዝፀንሕሉ ናይ መጥቃዕቲ መስመራት ብምስሓብ ኣብ ናይ ምክልኻል ዕርድታት ክኣቱ ወሲኑሎም። በዚ መሰረት ካብ ግንባር ራያ ኣላማጣ ብምስሓብ ንከተማ ወልድያ ንቅድሚት ገዲፉ ኣብ ከባቢ መርሳ ዕርድታት ክሕዝ ተገዲዱ እዩ። ኣብዚ ናይ ምስሓብ መስርሕ ሓይልታት ፋኖ ኣብ ልዕሊ እቲ ድሕሪት ዝስሕብ ዝነበረ ወታደራዊ ሰራዊት አንደበታዊ መጥቃዕቲ ብምኽፋት ልዑል ኪሳራ ከም ዘብፅሑን ኣብቲ ስርሒት 19 ኣባላት ሰራዊት ከም ዝማረኹን ድማ ተገሊጹሎም። አምባሳደር ግርማ ብሩ ዝምራሕ ጉጅለ ነባራት ኣመራርሓ ኦህዴድ ውደበ ሕወሓትን ብልጽግናን ንምዕራቕ ዝዓለመ ዘቕረቦ ናይ ሽምግልና እማም ከም ዝተነጸገ ተገሊጹ። ዝኾነ ይኹነ ድርድር ክግበር እንተኾይኑ ኣብ ኢትዮጵያ መሰጋገሪ መንግስቲ ኣብ ምምስራት ካልኦት ሓይልታት ጥምረት ብዝሳተፈ መልክዑ ጥራሕ ክኸውን ኣሎ ዝብል ምላሽ ካብ ትግራይ ከም ዝተዋሃበ ተፈለጠ። በአምባሳደር ግርማ ብሩ ዝምራሕ ጉጅለ ነባራት ኣመራርሓ ኦህዴድ ውደበ ሕወሓትን ብልጽግናን ንምትዕራቕ ዝዓለመ ናይ ድርድር እማም ከም ዝተነጸገ ተገሊጹ። ዲፕሎማስያዊ ምንጭታት ከም ዘመላኸትዎ ቅድሚ ሕዚ ላዕለዋይ ጠማቲ ኦህዴድ ኣብዚ ሕዚ እዋን ድማ ስግግር ማክሮ ኢኮኖሚ ዝከታተሉ ኣምባሳደር ግርማ ብሩ ዝምራሕ ጉጅለ ነባር መራሕቲ ኦህዴድ ስርዓት ብልጽግና ምስ ሕወሓት ንምዕራቕ ዝተፈላለዩ ናይ ድርድር ኣማራጽታት ብምሓዝ ክንቀሳቐስ ጸኒሑ እዩ። እዚ ብኣምባሳደር ግርማ ብሩ ዝምራሕን ኣይተ ኣባዱላ ገመዳ ኣይተ ኩማ መዲቅሳ ኣይተ ጁነዲን ሳዶ ኣይተ ሙክታር ከድርን ካልኦት ክልተ ሰብ ሃፍቲ ዝሓኣፎ ጉጅለ ሕወሓት አንጻር ሰልፊ ብልጽግና ዝገብሮ ዘሎ ኩናት ደው ከብል ንምእማን ብዙሓት መሳጥታት ኣቕሪቡ እዩ። ካብ መንጎቶም ዝቐረቡ ኣማራጽታት ከባብታት ወልቃይትን ራያን ብመሰረት ሕገ መንግስቲ ቅድሚ ኩናት ናብ ዝነበሮ ኩነታት ምምላስን ተመዛበልቲ ኣብ ትሕቲ ሓለዋ ሓይልታት ጸጥታ ፌደራል ክጣየሹ ምግባር ሕወሓት ከም ፖለቲካዊ ውድብ ሕጋዊ ኣፍልጦ ናብ ንቡር ምምላስ ከምኡውን ብማእኸላይ ኮሚቴ ሕወሓት ዝተመረጸ ፈጻሚ ስራሕ ንክልል ትግራይ እናመርሐ ክቐጽል ምፍቃዱ ዝብል ይርከብዎም። ካብዚ ተወሳኺ ምልቃቕ በጀት ፌደራል ናብ ትግራይ ስራሕቲ ሕውየት ቁጠባ ደገፍ ዲዲአር ከምኡውን ብብርኪ ፌደራል ክውሃብ ዝግብኦ ብጽሒት ስልጣን ምሃብ ይርከብዎም። እቶም ንትግራይ ቀሪቦም ዝተባሃሉ ናይ ድርድር ነጥብታት ብስርዓት ብልጽግና ኣብ ሚድያታቱ ንውዕሊ ፕሪቶሪያ ተግባራዊ ይገብር ኣለኹ እናበለ ዝዓገቱ ረብሓታት ትግራይ እዮም። ይኹን እምበር ሰብ ስልጣን ትግራይ ምስ ቀዳማይ ሚኒስትር አብይ አሕመድ ተወሳኺ ዝካየድ ሓደ ወገን ዝርርብ ከም ዘይህሉ ብምግላጽ ከምዚ ዓይነት ዝርርብ ዝካየደሉ ግዜ ከም ዝሓለፈ ገሊጾም። ካብ ምንጭታት ዝተረኸበ ሓበሬታ ከም ዘመላኽቶ ካብ ትግራይ ዝተዋሃበ ምላሽ ዝኾነ ይኹን ቀጻሊ ድርድር ክግበር እንተኾይኑ እውን ኣብ ኢትዮጵያ መሰጋገሪ መንግስቲ ኣብ ምምስራት ካልኦት ሓይልታት ጥምረት ብዝሳተፍ መልክዑ ጥራሕ ከም ዝካየድ ዘመላኽት እዩ። ካብዚ ሓሊፉ ኣብ መንጎ ትግራይ ኤርትራ ክልል ኣምሓራ ሱዳንን ካልኦት ውድባትን ካብ ዝተበጽሐ ስምምዕነት ተጻራሪ ዝካየድ ዝተፈላለዩ ድርድር ፍጹም ተቐባልነት ከም ዘይብሉ ተገሊጹ። ድሕሪ ሕጂ ክልተ ሰለስተ ዕድል ኣይህልወናን ከም ናይ ቅድሚ ሕጂ ከም ተጋሩ ክንፈልጦ ዘለና
أوزان مدرخ زي أنت وديقنا أنت تعنكفنا كم تيجا مراحتنا أو وشت أو خناتنا أخي تردو أو هل تأساتنا هلنا نتجنبار حتيتك عاوت توديو مسمن كن الدرادر كركو أحمد يفلت أدك أسي أيبال مرح سراو تجراي كي تحتته أفتوتا زلوا سو كي تفلت بزي خمس زبالة قمشني حنقولني دار حجي انت جميرنا انت زي ودينا بركتات معراف انت وصيوه تقاري لنا حانتنا مجرشانا تقاري لنا انك حج النحر تماراتنا منكسنان ودونان كلهم بوليتيكا ودوات تقراي حزام وازلو سلام لعلو كله نداليا سلام سلازبالكا سلام أي ترجعت أو عندكم سلام إلنا إنا قدم تولدنا وسلام كي ولا يترفون أبعد منا سلست عبيتو قاتر إنا لنا سلام زي ولنا لنا قريلا سندفا دوران كوينا سلام إلنا إنا عندك قتشن 10 سلام إلنا إنا قتشن 10 سلام إلنا إنا تفراري منا مدافعنا عد كتادنا ركبنا إنا دم كفيلنا زمصاني عد كتاد فتحنا إنا كاب حزن دحر هتراي قرص خللو كاب حزن دحر يهلو فلالاي كاف تعاقن كرارنا تورينا تقارب دحرجين ملعل من الواش كمنا هاي لسلاس ملك دحر موت هص يوحنس 100 عامات زودلنا 100 عامات وزيك لعلنا خلينا زترف إلي يلن زترف وتدرو بوليتيكاو كنفيلن زترف مهور حيل يلن حدنا يمجرشان كم سراوت من زلنا زام زلو تفسل في زل سراوت يزي لازم حجي بزح شرحتات معمام كم قلن كم سراوت نرادولون وقت يكون حيلي قلصم حجي بأفريقيا درجة بإثيوبيا درجة علم من توعلانا وعلى قدموني جورت لنا نحزوني جورت لنا أو زوانا تفطير زول خناتات نابرح معنا تزي كيرنا الخناتات كيدا قتنا لي تنقطر بمنح بوليتيكا مرحتنا بوليتيكا ودوات تجراي وتدراو على مرح تجراي ببدرجانا مهارات تجراي نزو خناتات بزقبا حزي حسم يا قرص مزيت فوتو وتحققوا في بهال زبها لازي عبدنا حزم أخذ الزبت نبيها برسات زبل كحقوا فلو حيل خطرنا فلو أما راسي فلان ده حتى قارن وعلنا ترى احنا يتعملنا የአማራ ህዝብ ያካሄደው ያለው ትግል የአብይ አህመድ ጆኖሳይዳዊ አገዛዝ ከስልጣን ማስወገድ የአማራ ህዝብ ሉና ማስጠበቅና ኢትዮጵያን ከመበታተን መታደግ መሆኑ የአፋብን ሊቀመንበር ዘመነ ካሴ አስታውቋል። የአብይ አህመድ ጆኖሳይዳዊ አገዛዝ ለማስወገድ ከትግራይና ከኦሮሞ ኃይሎች ከሌሎች የህልውና የተደቀነባቸው ኃይሎች ጭምር መወያየታቸውና ጥምረት መፍጠራቸውን ገልጸዋል። ዝርዝሩ ሰለሞን አስመላሽ የአፋብን ሊቀመንበር ዘመነ ካሴ አማራ ፋኖ ብሔራዊ ንቅናቄ ወጥነት ያለው እዝመ መሰረቱና መንግስት ለመጣል አዳዲስ ጥምረቶች መፍጠሩ አስታወቀም። በስዊዘርላንድ ከሚታተመው ሌቴምፕስ ጋዜጣ ጋር ሰፊ ቃለ ምልልስ የሰጠው የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ ቡድናቸው የተባበረ ማዕከላዊ እዝመ መሰረቱንም ይፋ አድርገዋል። የምንታገለው ለነጻነትና እኩልነት ነው በሚል ርዕስ በወጣው የጋዜጣው ዘገባም የንቅናቄ ዋነኛ ዓላማ የአብይ አህመድ ጆኖሳይዳዊ አገዛዝ ከስልጣን ማስወገድና የአማራ ህዝብ ህልውና ማስጠበቅ እንዲሁም የኢትዮጵያ መበታተን መከላከል መሆኑን አርበኛ ዘመነ ካሴ አስታውቋል። አርበኛ ዘመነ ካሴ በማብራሪያው ከዚህ ቀደም በሸዋ፣ ወሎ፣ ጎንደር፣ በጎጃም እንዲሁም በኦሮሚያ ክልል በወለጋ አቅራቢያ በተናጠል ሲንቀሳቀሱ የነበሩ የፋኖ ኃይሎች አሁን ላይ በአንድ ወጥ የሆነ ማዕከላዊ እዝ ስር መሰባሰባቸው ገልጸዋል። ከዚህም በተጨማሪ አገዛዙ ለመጣል ከትግራይ ኃይሎች ጋር መወያየታቸውና ጥምረት መፍጠራቸውንም ገልጸዋል። ይህ ትብብር ከትግራይ ኃይሎች ባሻገር ከጉሙዝ፣ በርታ፣ ሶማሌና ኦሮሞ ኃይሎች ጋር መደረጉንም በቃለ ምልልሱ አብራ
አብራርተዋል። በጦር ሜዳው ስላለው የኃይል ሚዛን የተናገረው አርበኛ ዘመነ ካሴም የፋኖ ኃይሎች በአሁኑ ወቅት ከ80% በላይ የሆነው የገጠር አካባቢና በርካታ ትናንሽ ከተሞች መቆጣጠራቸውንም ተናግረዋል። አያይዞም አገዛዙ ወደ ክልሉ ካሰማራቸው 13 የጦር እዞች ውስጥ 10ን በውጊያ ገጥሟቸው ማሸነፋቸውንም ገልጸዋል። በሌላ በኩል አገዛዙ በንጹሃን ዜጎች ትምህርት ቤቶች፣ ገበያዎችና የአባይ ጊዮርጊስ ቅድስት አርሴማን ጨምሮም በገዳማት ላይ ያለምንም ልዩነት የድሮን ጥቃት እየፈጸመ ነው በማለትም ከሰዋል። ለዚህም የተባበረው አረብ ኤሚሬቶች የቱርክ ሰራሽ ድሮኖች ለመንግስት በማቅረብ እንዲሁም የእስራኤል የቴክኒክ ድጋፍ በማድረግ በኢትዮጵያ ጉዳይ ጣልቃ እየገቡ መሆኑ አርበኛ ዘመነ ካሴ አብራርተዋል። የትግራይ መንግስትና አጠቃላይ የትግራይ የመከታ ኃይሎች በትግራይ ህዝብ ላይ ጄኖሳይድ እየፈጸመ ያለውና ወደ ስልጣን ከመጣ ጀምሮ የትግራይ ህዝብ ለማጥፋት እኩይ ዓላማ ይዞ እየተንቀሳቀሰ ያለው የአብይ አህመድ ጄኖሳይዳዊ አገዛዝ በማስወገድ የትግራይ ህልውና እንደሚረጋገጥ ውሳኔ ላይ በመድረስ የህልውና አደጋ ካለባቸው በሀገር ውስጥና ከጎረቤት አገሮች ህዝቦችና ኃይሎች በጥምረት ለመታገል መወሰናቸውንም የሚታወቅ ነው። ጥምረቱ ወደ ተግባር እርምጃ ሲሸጋገርም በህዝቡና በቀጠናው ሀገራት ቅቡልነት ያጣና በውስጡ የመፈራረስ ስጋት እየተደቀነበት ይህ አገዛዝ በአጭር ጊዜ እንደሚወገድ የተለያዩ የፖለቲካ ተንታኞች እየገለጹ ናይ ሃላላ ኬላ ትበሃል ዘግዛዕላ ብዙሕ ክጽሕፈላ እዩ ብዙሕ ዝረበላ እዩ ዝግባእ ነገር ኣላ ብዙሕ ዘይወፃ ሃላላ ኬላ ድሕሪ ዝተገበረ ነገር ኣብ ትግራይ ብዙሕ ነገር ይፈሪሱ ስለዚ ድሕሪ ኣብኡ ዝተፈጠሩ ነገራት ኣብኡ ዝተፈጠሩ ስምምዕነታት ኣለው ካብ አንድ ሓር መንግስቲ ኢትዮጵያ ነዛ ስምምዕነት ጌርካስ እዚኣ ምጥያሽ ዘይኮነትስ በቃ መን ከም ዝሽየም ከመይ ጌርካ ከም ትግበር ስለዚ ኣብ ትግራይ ብኢንተርቬንሽን ዝተጠያሸ ጊዜያዊ ምሕዳር ከም ዝህሊ ሓሲቦም ኣብኡ ደንበ ውፅኦም ንሕና ከዓ ኣብዚ ኮንፈረንስ ገለምታት ጌርና ብዝኾነ ቀልጢፍና እንተሳጊርናስ ናይ ኢጎ እዩ ዝኒሄ ዝነገር እሞ ናተ እዩ ዝብል ኢጎ እዩ ዝኸውን ዘሎ እሞ ነዛ ኢጎ እዚኣት ብሬክ ትገብር ዝተመረፀ መንግስቲ ምምፃእ ስለ ዝኾነትስ ህዝቢ እውን ኣብ ስቃይ እኒሆ ንብዙሕ ዋርሕ መሃያ ዘይረኸበ በጀት ዘይረኸበ ሕወየ ዘይረኸበ እሞ ንእተዋ ተባሂልና ብጣዕሚ ዓብዪ ፌይለር እዩ ያው ንሳ እውን መፅያ ማለት እዩ ስለዚ እቲ ጊዜያዊ ምምሕዳር ብሕጊ እውን ዳርጋ እቲ ስትራክቸር ንሶም ዘምፅኡ ሕጊ ስትራክቸር ኣለ ናብ ባዕሎም ዝልጥፎ እዩ ናቶም ማሓውሪ ዝገብሮ ትሕጎም ካብቲ ንሶም ዝሓሰብዎን ላዕሊ ግን ተብዚ ዝተፈጠረ ነገር ስለ ዘሎ በቃ ማሓውር ኮይኑ ናይ ብልጽግና ማሓውር ኮይኑ ማለት እዩ ስትራክቸር ይዝብ ዘሎ እና ቶኪንግ ብዛዕባ ሰባት ይኮን አገዛዝ ይሄ የምክክር የድንግር የሚባል ኮሚሽናቸው ሁልጊዜ በየዕለቱ አጀንዳ ሆኖ እንዲቀጥል ለማድረግ ያደረጉት ጥረት አለ ኦፍ ኮርስ እንዲሁ ዝም ብሎ አጀንዳ ቢሆን ዳዝ ሜክ ኤኒ ሴንስ በርግጥ እነሱ የምክክር ኮሚሽን የሚባል አካል አለ የሚለው ሰው ህሊና ውስጥ እንዲኖር ለማድረግ ታስቦ በዚህም የተለያዩ መረጃዎች በመጫር የሚዲያው አጀንዳ እንዲሆን የማድረግ ፍላጎት አለ እርግጥ በግልባጩ ነው የሆነ ያለው በህብረተሰቡ ዘንድ ይሄ የማደናገሪያ ኮሚሽን የሚባል ገመናው ምን እንደሆነ ቀደም ሲል ብዙ ስንደክምበት የነበረ ኦህዴድ ለፖለቲካ ፍላጎቱን ለማሳካት ዴሊብሬትሊ የሚጠቀምበት አንድ የአዳራሽ ወንብድና የሚሰራበት ክፍል ነው መስፈናሪያ የሚባል የወንበዴ መሪ ይሄንን ፋሲሊቴት ያደርጋል ብለናል ይሄ ሰው አንድ ወስላታ ተራ ካድሬ የማይሰራውን ስራ እየሰራ ያለ እድሜ ያላስተማረው ትምህርት ቤት ያላስተማረው መቼም በእድሜ ሂደት ውስጥ ትምህርት አለ ቤተሰብ መመስረት አለ ወዘተረፈ በእነዚህ ውስጥ ያለፈ ቢሆንም በየዘመናቱ መንግስታት በመጡ ቁጥር ባደርባይነት ቢታወቅ መስፍን መስፈናሪያ የሚባል ሰው በኢትዮጵያ ህዝብ ላይ እየቀለደ ነው ያለው ጊዜ ይከፍለዋል ምንም ጥርጥር የለም ታሪክ ይከፍለዋል ምንም ጥርጥር የለም እየሰራ ላለው ወንጀል በተለይ በአዲስ አበባ ህዝብ ላይ እያደረገ ያለው በጣም ነውረኛ ተግባር የኦህዴድን ፍላጎት ምን ያህል የኢትዮጵያን ቢጠላት ነው ምን ያህል የኢትዮጵያን ህዝብ ቢጠላ ነው ምን ያህል የአዲስ አበባ ህዝብ ላይ ጥላቻ ቢኖረው ነው ይሄ ሰውዬ እንደው በጣም ታሪካዊ የሆነች ከተማን በኦህዴድ ኪሱ ስለመክተት ህጋዊ የሚመስል ሽፋን እንዲኖረው ለማድረግ እየሰራ ያለው የሚለው ነው አነጋጋሪው በዚሁ አጋጣሚ በማንኛውም መልኩ ነገሮች ኦህዴድ በፈለጉት መንገድ ድራማውን ተጫውተውት ሊሄዱ ነው ይፈልግ አዘ ኢንድ ኦፍ ዘ ዴይ ኦህዴድ የፈለገውን ነገር አስወስኖ ሊወጥ ይችላል ገስዋት የፈለጉትን ነገር ይወስኑ እንኳን በአዳራሽ ፓርላማ ሄደው ይወስኑ በፈለጉት መንገድ ሂደው የፈለጉትን ውሳኔ ያስወስኑ ነገር ግን አንዱም በኢትዮጵያ ሰማይ ስር ተግባራዊ ሆኖ ኦህዴድ የሚፈልገውን አሟልቶ የሚሄድበት ምክንያት ግን አይኖርም በዚሁ አጋጣሚ በእርግጠኝነት ምን ነግራችሁ ነገር ቢኖር ይሄንን በጣም እርግጠኝነት በኔ በሳሳት ይሄንን ስሜን እንደተሳሳትኩ ቁጠሩትና
በፍጹም ጥርጥር የሌለኝ እያንዳንዱ ተውት አማራ ክልል ከተውት ትግራይ ተውት ቤኒሻንጉል ሶማሌ አፋር አሁን የታጠቀ ኃይል የሚንቀሳቀስባቸው ቀጠናዎች ተውትና ጌዲዮ ከምባታ ሀዲያ ስልጤ ጉራጌ የፈለጋችሁን 56 ብሔረሰብ ጠርታችሁ የመጀመሪያ ኢነሚ ለሀገሪቷ ለናንተ የመጀመሪያው ትሬት ማን ነው ብትሉ ኦህዴድ እንደሚላችሁ አትጠራጠሩ። ነገር ግን አንድ ነገር እርግጠኛ መሆን ይችላሉ። በተለይ ህዳጣን ነው ሴዝ ማይኖሪቲ በቁጥር ጥቂት የሆኑ የማህበረሰብ ክፍሎች ወይም አሁን ደቡብ ክልልን ከ25 ሚሊዮን በላይ ህዝብ አንድ የኢኮኖሚና የፖለቲካ ማህበረሰብ ፈጥሮ ሲንቀሳቀስ የነበረ ነው። ይሄንን ለኦህዴድ ትሬት ነው ብለው ስላሰቡ የኦህዴድ ሊፈጥረው የፈለገው ኢምፓየር ትሬት ነው ብለው ስላሰቡ መጀመሪያ ደቡብን ማፈራረስ አይደለም ስትራቴጂ አድርገው የተንቀሳቀሱት። ይብዛም ይነስም በተወሰነ ደረጃ በጂኦግራፊ ለመከፋፈል ያደረጉት ሙከራ ተሳክቶላቸዋል። ይብዛም ይነስም ደግሞ አንዱ ከሌላው ጋር በጠላትነት እንዲቆም ለማድረግ ለምሳሌ ሲዳማና ወላይታ እንዳይተባበር፣ ጉራጌና ስልጤ እንዳይተባበር፣ ሀዲያው ከከምባታው ጋር እንዳይተባበር ይሄን ነው እየሰሩ ያሉት። የመለያየት የመበታተን እና በጣም ትንንሽ ዞኖች ራሳቸውን በክልል ደረጃ ቆጥረው ግን ለባለስልጣናቶቻቸው ቪየት ከመግዛት የዘለለ አንድም መሰረተ ልማት የሚያለሙበት በጀት እንዳይኖር ማድረግና ማጫጨት ነው የያዙት። እንደዚህ የጫጩና ራሳቸውን ያልቻሉ በጣም ትንንሽ ክልሎች በፈለጉበት ሰዓት በጥፊያ ጩለው የኦሮሚያ አካል እናደርጋቸዋለን ብለው የሚያስቧቸውን ከአዲስ አበባ ጋር ቾክ አድርገናቸዋል ብለው የሚያስቡ ደቡብ ክልልን ሻሸመኔ ጋር ቆርጠን ከአዲስ አበባ ጋር ያለውን ግንኙነት እናቆራርጣለን ብለው የሚያምኑ አካላት ናቸው። እንደምታውቁት በየትኛውም ቀጠና ደቡብ ክልል ተብሎ የሚጠራው ወይም የደቡባዊ ኢትዮጵያ ክፍል አሁን ኢህአዴግ የሚባል ድርጅት ከሰራቸው ስህተቶች አንዱ ስለሆነ ደቡብ ክልልን ከአዲስ አበባ ጋር የሚያገናኘውን ቀጠና በሙሉ ኦሮሚያ የሚባል የተለጠጠ ክልል ሰርተው ደቡብ ክልል ቾክ እንዲደረግ አድርገዋል። አውቀው ይሁን ሳያውቁ የሰሩት አደገኛ በደል ነው። ከዛ አማራውን ውሰዱት። አማራው ከአዲስ አበባ ጋር የሚገናኝበት ማዕከሉ የሆነችውን አዲስ አበባን ኦሮሚያ የሚባል ክልል እንዲያጥራት አድርገው ቾክ አድርገውታል። ይሄን በማድረግ የሀገሪቷ የኢኮኖሚና የፖለቲካ የዲፕሎማሲ ማዕከል የሆነችው የፌዴራል ስቴት ታሪካዊቷን አዲስ አበባ መሃል ላይ የተዘፈቀች እንድትሆን አድርገው እንዲህ ላለው የእርኩሰት የክፋት ጥግ ለማሳየት ቀንከሌት የሚተጉ አካላት አገሪቷ እጃቸው ላይ እንድትወድቅ አድርገዋል። ይሄንን ስህተት ለማረም ይሄንን ስህተት ለማስተካከል የሚደረግ ርብርብ ላይ በዋነኛነት ትልቅ ኃላፊነት መውሰድ ያለባቸውም እነዚህ ስህተቱን የሰሩ አካላት ናቸው። እርግጥ ስህተቱን የሰራው አካል ስህተቱን ያርመዋል የሚለው ሌሎች ስህተቱን እንዲታረም ፍላጎት ያላቸው አካል መኖራቸው ካልሆነ በቀር እዚያው እንዘጭንቦጭ ይሆን ነበረ ነገሩ። ብርሃኑ ጁላ ታደሰ ወረደ ንጻድቃን ናይ ውሽጢ ምድማ ያእኽለና ኢትዮጵያውያን ኢና እስኹም ተጋሩ ኢትዮጵያውያን ንሕና ተረፈ ኢትዮጵያ ሒዝናውን ኢትዮጵያውያን ኢና ናይ ውሽጢ ጉድና ባዕልና ንእለ ክልቴና ኮይና ግን ንኤርትራ ንኸይድ ቀይሕ ባሕሪ ንቆፃፀር ዝብል ተሰማሚዖም መፅኦም እዮም። ነጊሮምኹም ደው ሰራዊት ነበርኩም ነገርኹምን ኣይፈልጥን ተሰማሚዖም መፅኦም ናብ ትግራይ ምስ መፀት ፖለቲካዊ መሪሕነት ኣብዘይ ኩናትና ሃንደለ ቐኢልና ሓዚን ንሰሜን ገጽና ዶ ንሻዕብያ ገጽና ዶ ይኸውንን መጀመርያ ላዕለዋዊ መሬትና ንምልስ ዝብል እዩ ወሲዱ ማለት እዩ። ኢንፋክት ንሱ ጥራሕ ከይኣክል ጀነራል ጻድቃን ናብ መቐለ ዩኒቨርሲቲ ምሁራት ተኣኪቡ ብሙሉእ እቲ ናይ ሲሸልስ ስምምዕ ትርጉ ሕቢል ነጊርዎም ከም ዘለዎ ብጀርመን ሬድዮ ሓሊፉ ኣብቲ ሽዕዋን ኣስመራን ኣዲስ ኣበባን ክብድ ዝበለ ቅሬታ ፈጢሮም ነይሮም። ንሱ ጥራሕ ኣይኮነን ድሕሪ ፕሪቶርያ ስምምዕ ፋኖ ፍንጨናዕ ምስ በሉ ንዑ ፋኖ ሓቢርና ንቃሕዮም ኢሉ ፌደራል መንግስቲ ኦፊሻል ሓይቱ ንሰራዊት ትግራይ ፖለቲካዊ መሪሕነት ትግራይ ኣብ ኩናትና መሰረታዊ ረብሓ ህዝቢ ትግራይ ዘይረጋገፅ ኩናት ኣይንኣቱ እዚኣ ሰምዐ ኢሳያስ በሉ ንዑ ተጋሩ ዝቆልዓ አዲስ አበባ ዝኒሄ ንኹላትና ይኸጥፈና
ተወዲውና ከአዲስ አበባውን ጸራሪግና ነጥፋይሉ ሕቶ ቀሪብና ትግራይ እዙን መሪሕነት ትግራይ መሰረታዊ ረብሓ ህዝቢ ትግራይ ዘይረግጽ ኩናት ኣብ ናይ ካልእት ድሌትን እምነትን ተሳፊርና ንገብሮ ኩናት የለን በቃ እዚያ በኤርትራ ወገን ዘሎ ኣዎንታዊ መልሲ በአምሓራ ገጽ ዘሎ ኣዎንታዊ መልሲ ኣብቶም ካልእት ሓይልታት ዘሎ ኣዎንታዊ መልሲ ካብዚ ሽኻል እዚ ዝብገስ ዶም ህዝቢ እዚኦም ቂምን በቀልን ተዝህልው ነይሮም እኹል በደል ለብፅሕና ኣሎም ኢና ንዑና እንትብሎም እንተሎ እክብ ኢሎም ሓደ መዓልቲ ናባና መፁ በዚ እውን እክብ ኢሎም ናባና መፁ ዝብል መበገስ ዝገበረ እዩ ማለት እዩ ስለዚ ምሕዝነት እንፈጥሮ ንሕና ንመሰረታዊ ረብሓና እዩ ንህልውናና እዩ ክንነብር ምእንታን ዓለም ተዛሪኻ ስለ ዝኾነት መዛሪት ሒዝና መዛሪት ማለት ወታደር ማለት ጥራሕ ኣይኮነ ኣብ ዓለም ብሓሳብ ዝድግፈካ ሎጂስቲክስ ዘቕርበልካ ሎጂስቲክስ ገዝእ እናኽኣልካ እውን በሪ ትስእን መእተውን መውፅእን ትስእን